አብዛኞቹ ትዳሮች የሚፈራርሱት በአንድ ጀንበር በተፈጠረ አለመግባባትና አለመስማማት ወይም ደግሞ እጅግ በተከረረ ጸብ ብቻ ሳይሆን በየዕለቱ ለሚፈጠሩ ለተለያዩ ጉዳዮችና ስሜቶች አንደኛው ለአንደኛው ዋጋ ቢስና ችላ ባይነት የሚታይበትና በስንፍና የታገዘ ሲሆንም ጭምር ነው። ትዳር የሁለት ሰዎች ድምር ውጤትና በየቀኑ የሚገነባ ሕያው ተቋም ነው። በዚህ ተቋም ውስጥ የስሜት፣ የሐሳብ ወይም የኃላፊነት ስንፍና ሲገባ ግን መሰረቱ በቀስታ መናጋት ይጀምራል። ስንፍና ሲባል የቤት ውስጥ ስራ አለመስራት ብቻ አይደለም። ይልቁንም ለግንኙነቱ ስሜታዊ እሴት አለመስጠት፣ ራስን አለማደስ እና ኃላፊነትን በሌላው ላይ መጣል ነው። አንቺ በትዳርሽ ውስጥ ሳታስቢው የስንፍና ወጥመድ ውስጥ ገብተሽ ከሆነ ይሄ የትዳርሽን የፍቅር ሙቀትና ጤንነቱን ሙሉ በሙሉ ሊያጠፋው የሚችል ወደ ጥፋት የሚያደርስ አደገኛ መርዝ ነው። በዚህ ቪዲዮ ብዙ ጊዜ የማይነገረውንና ከውስጥ ሆኖ የሚሸረሽረውን ትዳርን የሚፈታተኑ 3 አደገኛ የሰነፍ ሴት መገለጫዎችንና እንዴት ማስተካከልም እንደምትችይ እንመለከታለን። ቪዲዮውን ላይክ፣ ሼር፣ ዲስካውንሽ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኚ በትህትና እጠይቅሻለሁ። አንደኛ፣ ስሜታዊ መቀዝቀዝና የትዳር አጋርን ስሜት ችላ ማለት። ስሜታዊ ስንፍና ማለት ከአጋርሽ ጋር የሚኖርሽን ስሜታዊ ቁርኝት ለማደስና ለማጠናከር አቅም ማጣት ወይም ፈቃደኛ አለመሆን ነው። ባልሽ ስለ ውሎው ሲነግርሽ ትኩረት አለመስጠት፣ የእሱን ስሜት ለመረዳት አለመሞከር እና ለትዳሩ ፍቅርና እንክብካቤ ከመስጠት ይልቅ ነገሮችን እንዲያው እንደመጡ መተው፣ እርሱ ስላለበት ስሜቱ ዋጋ ከመስጠት ይልቅ ራስሽን ስሜት ብቻ መከተል የዚሁ መገለጫ ነው። ስሜታዊ ግንኙነት በየቀኑ ካልተኮተኮተ እንደሚደርቅ ተክል የሚደርቅ ውጤቱም ክፉ የሆነ አደገኛ ነገር ነው። በሳይኮሎጂ እና በሰው ልጅ ባህሪ ላይ ጥናት ያደረጉ ምሁራን እንደሚያስረዱት በሰዎች መካከል ያለው ግንኙነት የሚጠናከረው በትንንሽ ስሜታዊ ምላሾች ነው ይላሉ። ታዋቂው ጸሐፊ ጆን ጎትማን ስለዚህ ጉዳይ በአንድ ወቅት እንደዚህ ብሎ ነበር። ጠንካራና ስኬታማ ትዳሮች የሚገነቡት አጋሮች በየቀኑ ለሚያሳዩዋቸው ስሜታዊ ጥሪዎች ፈጣንና አዎንታዊ ምላሽ ሲሰጣጡ ነው ይላሉ። ይህንን ስሜታዊ ጥሪ ችላ ማለት ደግሞ ግንኙነቱን በቀስታ ወደ ቅዝቃዜና ወደ መራራቅ ይመራዋል። ታዲያ ምናልባት እስከዛሬ ምክንያቱ ምን ሊሆን እንደሚችል ያልገባሽ፣ ያልተረዳሽው የባልሽን በነፍስ ትስስርና በስሜት አንድነት ከአንቺ ጋር እንዳይደለ እየተሰማሽ የተረበሽው ባህሪና ለውጥ አይተሽበት ከሆነ ምናልባት የክፍተቱ መነሻ ይህ የአንቺ ክፍተት ሊሆን ስለሚችል ይህንን ለማስተካከል ዛሬውን ውሳኔ ወስነሽ ራስሽን ማየት አለብሽ። ባልሽ ወደ ቤት ሲመለስ ሌሎች ነገሮችን አስቀምጠሽ በአክብሮትና በፍቅር ተቀበዩ። ስለ ውሎው እና ስለ ስሜቱ ጠይቂው። ሐሳቡን ሳታቋርጪ በጥሞና አዳምጪው። ይህ ቀላል የሚመስል ልምምድ በትዳራችሁ ውስጥ ጥልቅ የስሜት ድልድይ የሚገነባ የአስተዋይነት መሰረት ነው። አንቺ የቤታችሁ ሞቅታና የስሜት ምንጭ ነሽ። ስሜታዊ ሕይወትሽን በማደስ ለትዳርሽ አዲስ ሕይወት መስጠት የምትችውም አንቺና
አቅሙም እንዳለሽ መዘንጋት የለብሽም። ሁለተኛ፣ የራስ እድገት መቆም እና ራስን አለመንከባከብ። ሁለተኛው አደገኛ መገለጫ አንዲት ሴት ካገባች በኋላ የራሷን የእውቀት የባህሪና የአካል እድገት ሙሉ በሙሉ ማቆሟን። ራስን አለመንከባከብ፣ አዳዲስ ነገሮችን አለመማር፣ በነበረው ሁኔታ ብቻ ተወስነው መኖር በትዳር ውስጥ ያለውን ሳቢነትና መከባበር ይቀንሰዋል። ትዳር ውስጥ ገባሽ ማለት ራስሽን መተው ወይም መዘናጋት ማለት አይደለም። በጥንታዊ የማህበረሰባችን ልማድ እንኳ ሴት ልጅ ለራሷ የምታደርገው እንክብካቤና ውበት የቤቱ ድምቀት ተደርጎ ይታያል። ቲንክ ኤንድ ግሮው ሪች በተሰኘው መጽሐፉ ናፖሊዮን ሂል እንደገለጸው የሰው ልጅ ራሱን ማደስ ሲያቆም ጥንካሬውና ተጽዕኖ የመፍጠር አቅሙ ይሸረሸራል። ራስን ማደስ ማቆም ለራስ ያለንን እሴት ዝቅ ያደርገዋል። ይህንን ለመቀየር በየቀኑ ለራስሽ የሚሆን ጊዜ መድቢ፣ መጽሐፍ አንብቢ፣ አዳዲስ ክህሎቶችን ሰልጥኚ፣ አካላዊ ጤንነትሽን እና ውበትሽን ጠብቂ። እነዚህን ነገሮች በምታደርግበት ጊዜ የአስተሳሰብ አድማስሽ ይሰፋል፣ እይታሽ ከትላንትና የተሻለ ይሆናል። የጠለቀና በብስለት የተሞላ መፍትሄዎችንና የመፍትሄ አቅጣጫዎችን መስጠት ትችያለሽ። ያንን በምታደርጊበት ጊዜ ለራስሽ የምትሰጪው ጊዜና እንክብካቤ በባለቤትሽ ዘንድ ያለሽን ክብር፣ አጋርነትሽንና ተፈላጊነትሽን በከፍተኛ ሁኔታ ይጨምረዋል። ራሷን የምታከብር የምታድስ ሴት ሁልጊዜም ሳቢና ተጽዕኖ ፈጣሪ ነች። ዛሬ ለራስሽ አዲስ ምዕራፍ ክፈቺ። ሶስተኛ፣ ኃላፊነትን አለመውሰድ እና ሁልጊዜም ጣት መጠቆም። ሶስተኛው አደገኛ መገለጫ በትዳር ውስጥ ለሚፈጠሩ ችግሮችና ክፍተቶች ሁሉ ኃላፊነትን ከመውሰድ ይልቅ ሁልጊዜም ሌላኛውን ወገን ወይም ደግሞ ሁኔታዎችን ምክንያት ማድረግ ነው። የራስን ድክመት አምኖ ለመቀበልና ለማስተካከል መስነፍ ችግሮች እንዲወሳሰቡና ቂም እንዲያዝ ያደርጋል። የትዳር ጥንካሬ የሚለካው ሁለቱም ወገኖች የራሳቸውን ድርሻ ሲወጡ ነው። እውነተኛ ብስለት የሚጀምረው ሰው ለራሱ ሕይወትና ድርጊት ኃላፊነትን ሲወስድ ነው። በችግር ጊዜ ጣት መጠቆም መፍትሄ አያመጣም፣ ይልቁንም ግድግዳ ይገነባል እንጂ። ዛሬ ጀምሮ በግንኙነታችሁ ውስጥ ለሚፈጠሩ ክፍተቶች እኔ ምን ማስተካከል አለብኝ ብለሽ ራስሽን ጠይቂ። ስህተት ስትሰሪ በቅንነት ይቅርታን ጠይቂ። መፍትሄ አምጪ እንጂ የችግሩ አካል አትሁኝ። ይህ ድፍረትና ብስለት የትዳርሽን ሰላም በጥበብ እንድትመረምሪ ያደርግሻል። ኃላፊነት መውሰድ የጥንካሬና የከፍተኛ ብስለት ምልክት ነው። በትዳርሽ ውስጥ የለውጥ መሪ ሆነሽ ራስሽን አቅርቢ። ትዳርሽን ማዳንና ማደስ የምትችይው ቁርጠኝነትና በየቀኑ በሚደረግ ጥረት ነው። ዛሬውኑ ቢያንስ አንዱን ነጥብ መርጠሽ ተግባራዊ ማድረግን ጀምሪ። ለውጡንም ታየዋለሽ። በሌላ ቪዲዮ እስከምንገናኝ ድረስ ለጤናሽ ሰላም፣ ለትዳርሽ ስኬት፣ ለስራሽም ልምላሜን እመኝልሻለሁ። ቻው።